የሆነ ዩኒቨርሲቲ የሚማር ልጅ ነበረ ቢኒያም ተብሎ ቢኒያም ሰናይ ይባላል ሰፈራችን ነው ይሄ ልጅ ለምንድን ነው የሆነ ቦታ ማናቀርበው ምናምን ከዛ አንድ እኮ እንዲ ህፃናቶቹን ተሰጦ እንትን ሚሉዋ ሚዲያ አለ እና ድንቅ ልጆች ላይ እሸቱ ጋር ለምን አናቀርበውም ብሎ በአይምሮ እንትን አለና ለእረፍት በመጣበት ሰዓት ይሄን ልጅ ቤት ይወስደውና የሆነ የራሳቸው ሶፋ ላይ አስቀምጦ የሆነ ቀልዶች ምናምን ያረገ ሲቀልድ ይቀርጸውና ለነሸቱ በስልክ ቁጥር ያኔ እንትን ይል ነበር ወዲያው ደወለለ ለሸቱ ለጻፊዎቹ ሲደውል እስኪ ያነሳከውና ላክልን ሲሉክለት ይሄው ልጁ እንትን በቃ እንፈልገዋለን እናትየውን እናናግር ተብሎ እናትየውን እሺ ብሎ እየሮጠ መጣና ፋጤ እንዲኩላ ላይኮ እንትን ቢያስተላልፈ ነበር መስኡድን ታናግሪያቸውለሽ አዎ አናግራቸውለሁ ከዛ ሲያናግሩኝ ልጁ ተማመን ነው ልጅሽ በመድረክ አያፍርም ቀልደኛ ነው ልጅሽ ታምኝበታለሽ አዎ ልጅ በጣም ቀልደኛ ነው ያዝናናል ምንም ችግር የለበትም አያፍርም ሁሉ ነገሩ ነፃ ነው ስር በቃ እሻል ሮብ ቀጥሮውን ሮብ ለታ ሄድ እሺቱ ማየው ወደደው መነጋገሪያው ነው ከዛ ወደዱት ጋይስ የነገር እንግዲህ ከሆነ 3 አመት አካባቢ አልፎታል ማለት 2015 ጥር 2015 ጥር ላይ ነበር 2015 በእኛ ጥር አካባቢ ነበር እናታችን ፋጤ እንደተናገረችው እንግዲህ እግዚአብሔር ይመስገን ሞከርኩት ሙከራ ተሳክቶልኝ ይሄ ጀግና ልጅ ይሄው ሚዲያ ላይ ወጥቶ ሚዲያውን ተቆጣጥሮት ነበር ያኔ አሁንም በሚዲያው ቅና ወይም ዝና ካላቸው ውስጥ በጣም ስሙ የሚጠቀስ ጎበዝ ልጅ አንዱ ይሄ የምትመለከቱት መስኡድ ነው አካባቢያቸው ላይ ብዙ ልጆች አሉ ብዙ መስኡዶች አሉና እንደ አይነት ልጆች ለምሳሌ ገጠር አካባቢ ከተማም ሊሆን ይችላል ህፃናት ብቻ ሳይሆን ደግሞ ለፍ ያለም ልጆች ተሰጧቸው ማውጣት የምትችሉት እናንተ ትላልቆች ስለሆናችሁ እንግዲህ ይሄን እድል ተጠቅማችሁ በሚዲያ ልታመጣቸው እድሎች ለነሱ እሱ ልታስገኙ ትችላላችሁ ስለዚህ ዝም አትበሉ ብላችሁ ፈልጋለሁ ይህ ቢኒያም የዩቲዩብ ቻናል ስለሆነ ቻናላችንን ሰብስክራይብ የደውሏን ምልክት መጫን እንዳይረሱ የተለያዩ ቪዲዮዎች መንገድ ላይ ኢንተርቪዎች አሉ ሪአክሽን አጫጭር እንዲሁም ረዘም ያሉ ፖድካስት ቪዲዮዎች እንደምንሰራ ልንገልጽላችሁ እንፈልጋለን ይመቻችሁ የሱንትን ሚላቸው የሚተርባቸው ነገር ሁሉ ሲጽፎ ምን ብሎ ከዛ ሚዲያ ላይ ያቀርቡት ማለት ነው ሚዲያ ላይ ሲያቀርቡት እስከ 3 ወር እነሱ ጋር ቆይቼ ማለት ነው ከዛ ሁሉን ነገር ቀረጻ ሁሉ ነገር ከጨረሱ ወዲህ 3 ወር ቆይታችኋል እሱ ቤት እሸቱ ጋር ቤቱ 3 ወር ተቀምጣችሁ እውነትሽን ነው ወላሂ እሺ በቃ የትም አትሄዱም ብሎ እሸቱ በቃ የፈለክሉ ወሰደኝ ነፃነት በቃ በነፃነት ሰራ ከዛ በኋላ ስሙ በደንብ ገነነ በቃ ተጠበቀ ሳረግ ኢንተርቪው ጋር ስቀር ኔትወርክ ተቋርጦ ነበር ሰው ሁሉ በዳታ ነበር በዳታ ነው ሁሉ ህዝብ ያየው በዳታ ነው እኛ ጋር ራሱ ጠፍቷል በ42 ነው በ12 ሰዓት ውስጥ 1 ሚሊዮን እይታ አግኝቼ ዶንኪቱ ሪከርዱን ሰባበርኩ